እዚህ ስራ ላይ በቲክቶክ ላይ እየሰሩ ያሉ ወገኖቻችን በቲክቶክ ላይ ምን ሰሩ የሚለውን ነገር መዝኖ ደግሞ በዘንድሮ በ2025 የቲክቶክ ክሬቲቭ አዋርድ ኖሚኒ የሆኑ ወንድሞች እህቶች አሉና እነሱን አይተን እንመለስ። ቤስት ሶሻል ኢምፓክት ኮንተንት ምርጥ 5 እጩ ተወዳዳሪዎች አቲስናማ ቻሪቲ፣ ዶክተር አብይ፣ ኪምቢ ፊዳ፣ ማስተር አብነት፣ መልእክተኛ። ማን ይመስላችኋል? አይሰማም። እንግዲህ ቲክቶክ ክሬቲቭ አዋርድ ከዚህኛው ከፌሽታው ከምን ባለፈ ማህበራዊ ኃላፊነትን በመወጣት በተለይ ለተለያዩ ድርጅቶች ትልቅ ድጋፎችን ያደርጋልና ያለፈው አመት የቲክቶክ ክሬቲቭ አዋርድ አሸናፊዎችን ፋውንዴሽናችን ድረስ ይዞ በመምጣት በቀን ከ2000 ሰዎች በላይ የምንመግብበትን ተቋም ፕሮሞት በማድረግ በማስተዋወቅ ኢትዮ ቴሌኮም ሰጥቶን ነበርና ወንድም መጋቢትን ለወንድም ካሊድ የሚል ነገር ሰጥቶልን ነበርና ያም ፕሮሞት በማድረግ ለ4 ወር የምገባ ወጪያችንን በእነሱ ምክንያት ተሸፍኖልናልና አመስግኑልን። ስለዚህ በዚህ እንግዲህ ዘርፉንም ጭምር ውስጥ ኢንዱስትሪ ውስጥም ጭምር ስላለው ነውና እንግዲህ የዘንድሮ ቤስት ሶሻል ኢምፓክት አዋርድ አሸናፊ ዋው በጣም በቃ እጅግ የምፈልገው በጣም የምወደው በጣም ትልቅም በዚህ ነገር ላይ ኢምፓክት ያመጣ ወንድማችን ዶክተር አብይ በሕክምናው ዘርፍ ላይ ትልቅ ነገር የሰራ ወንድማችን ነውና እንኳን ደስ ያለ ወንድማችን። በቤስት ሶሻል ኢምፓክት ኮንተንት ዘርፍ በድጋሚ በዚህ ምሽት ለሁለተኛ ጊዜ ያሸነፉት ዶክተር አብይ ናቸው። እንኳን ደስ አላችሁ ዶክተር አብይ። Congratulations to Dr. Abiy for winning his second award of the evening by the Best Social Impact Content Award. በድጋሚ በጣም አመሰግናለሁ ሁላችሁንም። ያው በቤስት ሶሻል ኢምፓክትም ለመረጣችሁኝ ላከበራችሁኝ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ማስተር አብነት እባክህ ወደ መድረክ እንድትመጣ በአሸናፊው እየተጠየቅ ስለሆነ ወደ መድረክ እባክህን አለ። መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው። እባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁኝ በሙሉ ከልብ እያመሰገንኩ፣ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት እፈልጋለሁ። ለእኔ የተሰጠኝ ስለሆነ በጣም የሚገርም ነው። የሚገርም መልካምነት፣ የሚገርም ወንድማማችነት ነው። ዶክተር አብይ የቤስት ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይቭ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለእኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንጻር ይገባዋል፣ በጣም ይገባዋል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለሱ አስተላልፍለታለሁ። መልእክተኛው ካለ እባክህና። ይህ ነው የቤስት ሶሻል ኢምፓክት
ኢምፓክት አዋርድ ማለት ሁለት ያለ ለሌላ አካፍል ነው የሚለው እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ ተወካዮችም ከሆናችሁ እባካችሁን ወደ መድረክ ኑና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ መልእክተኛው አዎ ወደ መድረክ እባክህን እየመጣ ይገኛል። መልእክተኛው ወደ መድረክ እባካችሁ ሞቅ ያለ ጭብጨባ ለመልእክተኛው ብዙ ድጋፎችን ሲያደርግ የሰዎችን ህይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በእርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁን አንዴ ሞቅ ያለ ጭብጨባ ለሶስቱም እባካችሁን ያንስባቸዋል ያንስባቸዋል። በአንድ ሽልማት ሶስት አሸናፊዎች ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ በጣም Congratulations once again to our initial winner, Dr. Abiy, but then their brotherhood came to life. Dr. Abiy gave his award to Master Abinet, and Master Abinet gave it away once again to Melektenyao. We love them all, and thank you and congratulations. Journalist እንዲሁም ጸሐፊ ኤልሳ አሰፋና እባካችሁ እንዴት አመሻችሁ? እንኳን ደህና መጣችሁ። ታፍራላችሁ? እስቲ አንድ ጊዜ ጋዜጠኛ ጨበጨበ አይናገርም? በቤስት ሞቲቬሽናል ኮንተንት አሸናፊ ማን ነው የሚለውን ከማወቃችን በፊት አስቀድመን እጩዎቹን እንመልከት። ቤስት ሞቲቬሽናል ኮንተንት ምርጥ 5 እጩ ተወዳዳሪዎች አብርሃም ፋንቱ፣ አዶናይ፣ ሊዱ ሊዳ፣ ዮናስ ሞ፣ የካያ ቤተሰቦች። የዲፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረገው ተጽዕኖ ከፍተኛ የሚባል
የታባቱ በጣም ደስ ብሎኛል። ዛሬ ረጅም ነው እንግዲህ ሰምቶኛል ማርያምን እቺ ከፍት እሺ ችግር የለውም ግን እንላለን ለዚህ ሶ ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረግ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታውቁኛላችሁ በጥንቃቄ ቻርጂንግ ስቴሽን ፓተንቱን ወስደን እየተንቀሳቀሰን እንገኛለን። አሁን ደግሞ መኪናዎችን በአፎርደብል በሆነ መልኩ ለክላይንቶቻችን ለማድረስ ብዙ ስራዎችን እየሰራ እንገኛለን። ከነዛ ውስጥ አንደኛው የቬሂክል ፋይናንሲንግ ሲስተም ዴቨሎፕ አድርገን እሱን ፓተንት አድርገን እየሰራ እንገኛለን። ከዛ ደግሞ በጣም ዩኒክ የሆነ ፊቸሩን አንዱ ብነግራችሁ ደስ ይለኛል። ሰዎች በቀን ከ300 ብር ጀምሮ እየቆጠቡ በመኪና አቁብ የመኪና ባለቤት የሚሆኑበትን ሲስተምም ይኸው እየሰራ እንገኛለን። ሁሉንም ፕሮዳክቶቻችን እንድትጠቀሙ ጋብዛለሁ። አሁን ደግሞ በአዲሱ ፕሮዳክታችን ኢትዮጵያ ኢታክሲ እየመጣን ነው። አፎርደብል እና ኮምፎርታብል የሆነ ራይድ የምትጠቀሙበት ጥሩ ሲስተም ይዘን መጥተናል። በፕሮዳክታችንን በቅርብ ላውንች ስናደርግ አይታችሁ ደግሞ አስተያየት እንድሰጡን ከወዲሁ እንጠይቃለን። በጣም አመሰግናለሁ። አዶናይ እና ዩቲና ዝግጁ ናችሁ? ሁላችሁ አንዴ ይቅርታ፣ አንዴ እባካችሁ ጸጥታ። እሺ የቀጣይ ሽልማት ፕሮግራማችን እየጠበቃችሁት በጉጉት እንደሆነ እናስባለን። ቀጣይ ደግሞ አፍተር ፓርቲው ቫርዳስ ላውንጅ ላይ ስለሚኖር መሄድ የምትፈልጉ ሰዎች ግብዣውን ለማድረስ እንፈልጋለን። ሁላችሁም ተረጋግታችሁ ባላችሁበት አረፍ እንድትሉ በአክብሮት እንጠይቃለን። ይህን ሽልማት እንድንሰጥ እባካችሁን። እንዴት አመሻችሁ? የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልም ያለው። የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። በሉ አንድ ላይ TikTok Creator of the Year for the G Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! እባካችሁ ባላችሁበት ቦታ ላይ ልትቀመጡ፣ እባካችሁ ልትረጋጉ በአክብሮት እንጠይቃለን። አዶናይ እንኳን ደስ አለህ። በዛሬው ቀን 1 2 3 4 ጊዜ አሸንፏል። ለተከበራችሁ ሸላሚዎቻችን፣ እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ 2025 አሸናፊ አዶናይ። እንኳን ደስ አለ አዶናይ። ሁላችሁም እንድትቀመጡ በአክብሮት እንጠየቃለን። ከመድረክ አካባቢ እንድትርቁ፣ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱ እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ ሁኔታ እንድንጨርሰው ሁላችሁ ተወዳዳሪዎች፣ እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች እንዲሁም አሸናፊዎች
እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውንም ሽልማት ከኢትዮጵያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለ አዶኒ። First of its kind, an award of a first of its kind by Ethiopia Technology. Adonai is receiving the key for his car for winning the TikTok Creator of the Year for the G-Power TikTok Creative Awards 2025. Congratulations to Adonai. ሰግጠናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል፣ ከምታስቡት በላይ ማለት ነው። ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ተረጋጉ፣ ተረጋጉ። TikTok Creator of the Year. እሺ ዲቻ ቦይስ ነፃነት አክበረት ወደ መድረክ እንድትወጡ ፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ ብሉ። እንኳን ደስ አለህ አዶናይ፣ ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ አሸናፊ። ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው እንደመጡ በመኪና ይመለሳሉ ማለት ነው። ሁላችሁም ደስ አለ። ቴሉ ከኋላው ቴንክ ቅዱስ ሰግጥ። እሺ ድምፄን አትቻለሁ እየጮኩኝ። እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ ፈልጋለሁ። 25,000 አረጋውያንን ማገዝ ፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍምስ ቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስ ቱር ጠብቁ። እወዳችኋለሁ። ቴንክ ዩ ሶ ማች። ቲክቶክ ክሪኤተር ኦፍ ዘ ይር